ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ አዲስ ነገር ላሳያችሁ ነው። የሰራችኋቸውን የኦዱ ሞጁሎችን በቀላሉ እንዴት አድርጋችሁ ኦዱ አፕስ ላይ ፐብሊሽ ማድረግ ትችላላችሁ የሚለውን ስቴፕ ባይ ስቴፕ እንመለከታለን። አይ ቲንክ ዴቨሎፐር ከሆናችሁ ወደዚህ ሳይት ብዙ ጊዜ መጣችኋል ብዬ አስባለሁኝ። አጠቃቀሙንም በደንብ ትረዳላችሁ ብዬ አስባለሁኝ። ምናልባት ግን ይሄኛውን ቪዲዮ እየሰራው ያለሁት ኦዱ አፕስ ላይ እንደሌሎቹ እንደነዚህ ሞጁሎች እንዴት ነው በቀላሉ ሞጁሎቻችሁን ፐብሊሽ ማድረግ የምትችሉት የሚለውን ነው ዛሬ የምንመለከተው። ለዛ አካውንት ያስፈልጋችኋል። መጀመሪያ አካውንት ክሬት ለማድረግ ምን ማድረግ አለባችሁ? ሳይኒን ታረጉና ወደዚህ የከፈቱት ጋር ሳይኒን ሳረገው ቀጥታ ወደዚህ ኢሜል ነው የወሰደኝ ሎጊን ፎርም። እዛ አካውንት ከሌለኝ ዶንት ሃቭ አን አካውንት የምትለው አነካለሁኝ። ከዛ ስም ነው እዚህ ጋር አስገባልኝ የሚለኝ። ለምሳሌ እሺ በሌላ ክሬት ማድረግ እችላለሁ። ተክሌ ብዬ ተክሌ ታየው ኔሜ ብዬ ለምሳሌ ስለሆነ ችግር የለም። ከዛ ኢሜይልን እዚህ ጋር አስቀምጣለሁኝ። ተክሌ ይታየው 69 የሚል ኢሜይል አለኝ። እሱን እጠቀማለሁኝ። ኦልሬዲ ፓስወርድ ስላለኝ ማለት ነው። እዚሁ ክሬት ስላደረኩ ፓስወርድ ነው እዚህ ጋር ማስቀመጥ። አካውንት ኦልሬዲ ኤግዚስት ስለ ይሄኛው አካውንት ስላለ እዚህ ላይ መድገም አልችልም እያለኝ ነው። ስለዚህ ሌላ አካውንት እንትን በሉ ራሳችሁ እንትን ሳይን አፕ ማድረግ ትችላላችሁ። ይሄ በጣም ቀላል ነገር ነው። ሳይን አፕ ካደረጋችሁ በኋላ እቺን ነካና ሎጊን ነው የማደርገው ማለት ነው። ሎጊን ሳደርግ ወደዚህኛው ፔጅ ነው የሚወስደኝ። ወደዚህ ሎጊን አደረኩኝ። ሎጊን ካደረኩ በኋላ እቺኛዋን ክሊክ ሳደርግ ማይ አካውንት ሳደርግ ከአካውንቴ ጋር የተገናኙ ኢንፎርሜሽኖች፣ ኢንቮይሶች፣ ታይም ሺት፣ አፊሊየት ፕሮግራም፣ አድሬስን፣ ዶክመንት እነዚህን ነገሮች በሙሉ ባይ ዲፎልት ኦዱ ይከፍትልኛል። ነገር ግን እኔ የምፈልገው ምንድነው ማይ አፕስ ዳሽቦርድ የምትለዋን ክሊክ ሳደርግ አፖቻችንን ፐብሊሽ ያደረግናቸውን የምናይበት ቦታ ነው። እዚህ ጋር ከሴልስ ጋር የተገናኙ ሽያጮች ካሉን ሳመሪያችንን የምናይበት ነው። ቤስት ሴለርስ አፕስ ኦፍ ዘ ላስት 30 ዴይስ የሸጥናቸውን በሙሉ እንደ ሪፖርት የምናይበት ቦታ ነው። ነገር ግን እኛ አዲስ ስለሆንን የሚሸጡ ሞጁሎችን ሳይሆን ፐብሊሽ የምናደርገው ፍሪ ሞጁሎችን በቀላሉ እንዴት ነው ፐብሊሽ የምናደርገው የሚለውን እናያለን ማለት ነው። እሱን ለማየት መጀመሪያ እዚህ ጋር እንመጣና አፕስ አይ ሬጅስተርድ የምትለዋን እነካለሁኝ። ከዛ ሳሚት ዩር ኦን የምትለዋን በተን ስነካ ከዛ የሬጅስተር ዩር ጊት ሪፖዚተሪ የመዘገበ ወይም ሞጁላችንን ያለበትን ጊት ሪፖዚተሪያችንን ነው እዚህ ጋር ሊንኩን የምንጠራው። አሁን ፐብሊሽ አላደረግነው ሞጁላችንን ጊትላብ ላይ ቀጥታ ምንድን የማደርገው እዚህ እንትን ላይ መጣና ይሄኛውን ክሊክ አድርጌ እኔ አሁን ፐብሊሽ የማደርገው አካውንት ትራንስፈር የሚባል ሞጁል አለ። እሱን ነው ፐብሊሽ የማደርገው። ዲስክሪፕሽኑ ምንድን ነው የዚህ ሞጁል ዲስክሪፕሽኑ አካውንት ቱ አካውንት ትራንስፈር ሙቭ መኒ ሙቭ መኒ ቢትዊን ኤኒ ቱ አካውንትስ ባንክ ቱ ባንክ፣ ባንክ ቱ ካሽ፣ ካሽ ቱ ክሬዲት ካርድ ኤንድ ሞር ዊዝ ኤ ሲንግል ኦልዌይስ ባላንስድ ጆርናል ኢንትሪ ስቶፕ ራይቲንግ ማኑዋል ጆርናል ኢንትሪ። አጠቃላይ ምንድነው ጆርናል ኢንትሪያችንን በማኑዋል ከምንሰራ ሞር ትራንስፈር በሆነ መንገድ ከአካውንት ወደ አካውንት ብሮችን ከአንድ ባንክ ወደ አንድ ባንክ እንዴት ነው በቀላሉ የምናስተላልፈው የሚለውን ፊቸር ነው የያዘው ማለት ነው ይሄኛው ሞጁል። እሱን ሞጁል ነው ፐብሊሽ የምናደርገው እንመለከታለን ምን እንደሆነ ፐብሊሽ ካደረግነው በኋላ። መጀመሪያ ምንድነው የምናደርገው ጊታብ አካውንት ክሬት እናደርጋለን። ኦር ጊታብ አካውንታችን ላይ እንሄድና ሪፖዚተሪ ነው ክሬት የምናደርገው። እስካሁን የሰራናቸው ሪፖዚቶሪዎች በሙሉ ይመጡልናል እንደዚህ። አዲስ ሪፖዚቶሪ ኒው ልና በተና ክሊክ አደረግና አዲስ ሪፖዚቶሪ ክሬት አደርጋለሁኝ። ስለዚህ ምንድነው ሪፖዚቶሪ ስሜ ይሄኛው አካውንት ከዛ ትራንስፈር አካውንት ቱ አካውንት ትራንስፈር የሚል ሞጁል ስም ነው የሰጠሁት። ላይክ የዚህ አይነት ማለት ነው አካውንት ትራንስፈር። ከዛ ዲስክሪፕሽኑ እዚህ ጋር ምን አለ? እሺ እዚህ ጋር መጻፍ እችላለሁ ወይ መተው ትችላላችሁ። አካውንት ቱ አካውንት ትራንዛክሽን ብዬ ዲስክሪፕሽን የሰጠሁት። ከዛ ቹዝ ቪዚቢሊቲ ምን ማድረግ አለብኝ? ፐብሊክ ማድረግ አለብኝ። ፐብሊክ ሳረገው ነው ኦዱ አፕስ ላይ ፍሪሊ ፐብሊሽ የሚደረግልን። አለበለዚያ ፕራይቬት ከሆነ ፔድ ነው የሚሆነው ማለት ነው። እኛ
ፐብሊሽ እናደርጋለን ፍሪ እንዲሆን ስለምፈልግ። ከዛ ምን እናደርጋለን? ይችን ክሬት ሪፖዚተሪ የምትለዋን በተነካና ሌላ ምንም ነገር አልጨምርም። ከዛ መጣና እዚህ ጋር ጊት ኢኒት አደርጋለሁኝ። ምን ላይ? እዚህ ይሄኛው ልዝጋው፣ እዚህኛው ላይ ማለት ነው። ሶ ተርሚናላችን ላይ እንሄዳለን። ኒው ተርሚናል። ከዛ እችን ነካና ጊት ባሽ የምትባለዋን ተርሚናል ከፍታለሁኝ። ከጊት ጋር የተገናኘ ኮማንድ የምጽፍበት ነው ይሄኛው። ሶ ጊት ኢኒት ብዬ ጊታችንን ኢኒሻላይዝ እናደርጋለን እዚህ ላይ። እሺ ይኸው እንደምታዩት ኢኒሻላይዝ አደረግን። እሺ እንቀጥል። ከዛ ጊት አድ ሪድሚ ካለኝ እዚህ ጋር ዶክመንቴ ላይ ሪድሚ ካለኝ ሪድሚ እንትን ማድረግ እችላለሁ፣ አድ ማድረግ እችላለሁ። ነገር ግን ሪድሚ የለኝም። ስለዚህ ምን ማድረግ አለብኝ? ቀጥሎ ጊት አድ ኦል ብዬ ሁሉንም አድ ማድረግ አለብን ማለት ነው። ስለዚህ አድ ካደረኩት በኋላ ምንድነው የማደርገው? ጊት ኮሚት ነው የምናደርገው። ኮሚት ይችን ኮማንድ ኮፒ እናድርግና ፔስት እናድርጋት እዚህ ጋር። የስ ኮሚት አደረኩ። ሁሉንም ቼንጆችን በሙሉ ኮሚት ካደረኩ በኋላ እሺ፣ ከዛ የት ነው ኮሚት ያደረኩት? እሺ አሁን እዚህ ጋር ነው ትልቁ ቁም ነገር ያለው። ብራንች ሴትአፕ እናደርጋለን። እሺ የመጀመሪያው ብራንች ሜን ላይ እናድርገው፣ ችግር የለም። በኋላ ላይ ሌላ ብራንች ሜንቴን እናደርጋለን። እሺ ብራንች፣ ከዛ ብራንች ክሬት ካረኩ በኋላ ይሄኛውን ኮፒ እናድርግና ጊት ሪሞት አድ ኦሪጂንስ፣ ይሄኛውን ጊት ሪሞት ላይ እንጠራለን ማለት ነው። እዚህ ጋር መተን ጊት ሪሞት አድ ኦሪጂናችንን እዚህ ከጠራን በኋላ አሁን ምንድነው የምናደርገው ማለት ነው? ፑሽ ነው የምናደርገው። ጊት ፑሽ ኦሪጂን ሜን፣ ወደ ሜን ነው ፑሽ የምናደርገው ማለት ነው። ይሄን ሪፖ ይኸው ፑሽ አደረግን፣ ጨረሰ። በጣም አሪፍ። ስለዚህ ምን ላይ ነው አሁን የገባው? ሜን የሚባል ሪፖ ላይ ወይም ብራንች ላይ ነው ማለት ነው ፐብሊሽ ያደረግነው። ከዛ ይሄን ሪፍሬሽ ብናደርግ ይሄው የሚገርም ነው። ዊዝን ሚኒት 1 ደቂቃ ነው ይሄኛው እንደ ኮሚት ካደረኩ ጊት እንትን ላይ ፑሽ አደረኩት ማለት ነው። ከዛ እዚህ ጋር እንደምታዩት ብራንች ነው፣ ብራንቹ ሜን ነው። የኔ ብራንች ሜን አይደለም የምፈልገው 19 ነው። ስለዚህ አድ ብራንች ነው የምለው። እሺ የት ጋር ነው አድ ብራንች የማደርገው? አንድ ብራንች አለኝ። እሺ ቪው ኦል ብራንች የምትለዋን ክሊክ አደርግና ከዛ ኒው ብራንች የምትለዋን ካለኝ በተን አሁን እዚህ ጋር በደንብ መጠንቀቅ አለባችሁ። ብራንች እንዴት ነው ሜንቴን የምናደርገው የሚለውን 19 ነጥብ እሺ 0 እሺ ወደ እንትኑ እንምጣና እዚህ ጋር መተን ቨርሽናችንን ስንት እንደሆነ እንየው። ዲስክሪፕሽኑ ኔሙ ይሄ ነው። እሺ እሺ ቨርሽን የለውም። ቨርሽን ስንት ነው ብለው 1901 እቺኛዋን ነው የምፈልጋት 1901። ከዛ እቺን ቼንጅ ምን ላርጋት? ማኒፌስት ፋይል እንትን ስላደረኩኝ ቼንጅ ስላደረኩ አንድ ቼንጅ አለ ይለኛል። ስለዚህ ፑሽ ላርገው ይሄኛውን ቼንጅ ማኒፌስቱን። ሶ እሱን ለማድረግ የሆነ ኮሚት የማደርግበት ሜሴጅ ማስቀመጥ አለብኝ። ሶ ቨርሽን ኢዝ አድድ ብዬ ኮሚት አደርጋለሁ። ስለዚህ ቪዥዋል ኮዱ ራሱ ይሄን ኦፕሽን ስለሰጠኝ እዚህ ጋር የምጽፈው ነገር መጻፍ አይጠበቅብኝም ማለት ነው በኮማንድ። ስለዚህ ሲንክ ቼንጅ ዋን የምትላለች እሷን በተን ክሊክ አደረግና ከዛ ፐብሊሽ አደርጋለሁ ማለት ነው ቼንጅ። ኦኬ ናው ካንስል እናድርግና ወደ ብራንች ወደ ሜን ስንሄድ ያሁን ቼንጅ ያደረግናት ወይም እንትን ያልናት ይችኛዋን ነው ማኒፌስት ዶት ፒዋይ የምትባለዋን ቨርሽን ነው እዚህ ጋር የጨመርነው እንደምታዩት። ስለዚህ እሺ ከዛ ምን እናድርግ? ወደ ኋላ እንመለስና ብራንች ላይ ከዛ አዲስ ብራንች ነው እንዳልኳችሁ የምንሰጠው የትኛውን 19.1 ብለን 19.01 ወይም 19
ነጥብ 0 ማለት እንችላለን። ክሬት እሺ፣ እዚህ ላይ እንምጣና ይሄው እንደምታዩት 19.0 ላይ ራሱን ክሎን አደረገልኝ ማለት ነው።